ሰላም እንኳን ወደ ኢንሳይድ ሜዲካል ላብ በሰላም መጣችሁ። ይህ ቻናል በህክምና ላብራቶሪ ውስጥ የሚሰሩ ቴስቶች እንዲሁም አጠቃላይ ጤና ነክ የሆኑ መረጃዎችን በቀላሉ የምናይበት ቻናል ነው። ላብራቶሪ የተለያዩ ህመሞች ለመለየት ትልቅ ቦታ ወይም ድርሻ አለው። ማለትም ህክምና ግምታዊ እንዳይሆንና የተሻለ ውሳኔ እንዲኖር ያደርጋል። ስለዚህ ደግሞ በዚህ ቻናል የተለያዩ በላብራቶሪ ውስጥ የሚሰሩ ቴስቶች ስለ ጤናችን ምን እንደሚነግሩንና ግንዛቤ የምንፈጥርበት ቻናል ነው። ዛሬ እዚህ ቪዲዮ 5 በህክምና ላብራቶሪ ውስጥ የሚሰሩ ኮመን ቴስቶች እንዲሁም ለጤናችን ለምን እንደሚጠቅሙን እናያለን። መረጃው ለጤናችን በጣም ጠቃሚ ስለሆነ እስከ መጨረሻው ብትከታተሉት እላለሁኝ። የመጀመሪያው ቴስት ሲቢሲ ወይም ደግሞ ኮምፕሊት ብለድ ካውንት ይባላል። ይህ ቴስት ቀይ የደም ሴል፣ ነጭ የደም ሴልና እንዲሁም ደግሞ ፕላትሌትን በመለካት የጤናችን ሁኔታ ቼክ የምናደርግበት መንገድ ነው። ቀይ የደም ሴል ከሳምባ ወደ ቲሹ ኦክሲጅን ትራንስፖርት ማድረግ ነው ስራው። ስለዚህ የዚህ ቀይ የደም ሴል ሁኔታ በማየት ወይም ደግሞ ቁጥሩን በመለካት ያለው የኦክሲጅን ሳፕላይ ማወቅ ይቻላል። እንዲሁም ደግሞ ሄሞግሎቢን የሚባለው ሳብስታንስ በማየት ነው። ይህ ደግሞ አርቢሲ ውስጥ የሚገኝ ፕሮቲን ነው። በሄሞግሎቢን አማካኝነት ነው ቀይ የደም ሴልን ኦክሲጅን ትራንስፖርት የሚያደርገው ማለት ነው። ለዚህ ለምሳሌ ሎው ሄሞግሎቢን ሳብስታንስ ወይም ደግሞ ኮንሰንትሬሽን ሲኖር የኦክሲጅን ሳፕላይ ያንሳል ማለት ነው። ይህ በመሆኑ ደግሞ እንደ አኔሚያ ወይም ደግሞ የደም ማነስ ሁኔታ ሊገጥም ይችላል። ይህ ደግሞ እንደ የመድከም ስሜት፣ የመተንፈስ እጥረት እንዲሁም ደግሞ የማዞር ስሜት ሊሰማን ይችላል። ስለዚህ የሄሞግሎቢኑና እንዲሁም የቀይ የደም ሴሉን ሁኔታ በማየት ማወቅ ይቻላል። እንዲሁም ደግሞ ፖሊሳይቴሚያ ቬራ ወይም ደግሞ የቀይ የደም ሴልን መጠኑ ሲበዛ ነው። ይህ የሚሆነው ደግሞ መቅኒ ከመጠን በላይ ወይም ከሚፈለገው በላይ የቀይ ደም ሴልን ስታመርት ወይም ሲያመርት ነው። ይህ ሲሆን ደግሞ የብለድ ቪስኮሲቲ እንዲጨምር ያደርገዋል። ቪስኮሲቲ ማለት የደምን ውፍረት ይጨምራል። ወፍራም ሲሆን ደግሞ በቀላሉ ሊዘዋወር አይችልም። ይህ በመሆኑ ደግሞ ክሎቲንግ እንዲያጋጥም ወይም ደግሞ የመርጋት ችግር እንዲገጥም ያደርጋል። ስለዚህ ደግሞ ወደ የተለያዩ ኦርጋኖች የኦክሲጅን ሳፕላይ እንዲቀንስ ያደርገዋል። ስለዚህ እንደ ስትሮክ እንዲሁም ደግሞ እንደ ሃይፐርቴንሽን ወይም ደግሞ ፕሬዠር እንዲገጥም ያደርጋል ማለት ነው። ስለዚህ ይህንን ሁኔታዎች ሲቢሲ በማሰራት ማወቅ ይቻላል። ዋይት ብለድ ሴልስ የምንለው ደግሞ ነጭ የደም ሴል የምንለው ነው። ይህ ደግሞ ኢሚን ሲስተም ላይ ኮንትሪቢዩት የሚያደርገው ሴል ነው። ይህ ኢንፌክሽን ወይም ደግሞ ኢንፍላሜሽን መኖሩን እና አለመኖሩን የምናይበት ቴስት ነው ከሲቢሲ ውስጥ። ስለዚህ እነዚህ 5 ነጭ የደም ሴሎች አሉ። እያንዳንዱን ካውንት በማድረግ ወይም ደግሞ ዲፈረንሻል ካውንት እንዲሁም ደግሞ ቶታል ዳብሊውቢሲ ካውንቱን በማየት ያለው የኢንፌክሽን ወይም ኢንፍላሜሽን ሁኔታ ማወቅ ይቻላል ማለት ነው። ሶስተኛው ከሲቢሲ ደግሞ ፕላትሌት የምንለው ነው። ይህ ደግሞ የተለያዩ አደጋ ምክንያት ደም ሉዝ ስናደርግ ሰውነታችን አግሪጌት አድርጎ ደም ቶሎ እንዲቆም የሚያደርጉት ፕላትሌት ይባላሉ። ለዚህ እነዚህ ደግሞ ቁጥራቸው ሲያንስ ደም ሲፈሰን በቀላሉ ሊቆም አይችልም ማለት ነው። እንዲሁም ደግሞ መጠኑ ሲበዛ ደግሞ ክሎት ወይም ደግሞ የመርጋት ችግር ሊገጥም ይችላል። ስለዚህ አጠቃላይ የመርጋት ችግርን መኖሩን አለመኖሩን የምናይበት ነው ማለት ነው ፕላትሌት። ሁለተኛው ቴስት ብለድ ግሉኮዝ ወይም ብለድ ሱጋር እንለዋለን። ይህ በሰውነታችን የስኳር መጠን በመለካት ያለው የስኳር ስታተሳችን ለማወቅ የምናይበት ቴስት ነው። ይህ ደግሞ ያው እንደ ዲያቤትስ፣ የስኳር በሽታ ወይም ደግሞ የተለያዩ ሜታቦሊክ ችግሮችን መኖራቸውን አለመኖራቸውን የምናይበት ቴስት ነው ማለት ነው። ለዚህ ይህ እንደ ፋስቲንግ ብለድ ሱጋር፣ ራንደም ብለድ ሱጋር እና ኦራል ግሉኮዝ ቶለራንስ ቴስት በማሰራት ያለው የስኳር መጠናችን ማየት እንችላለን። ፋስቲንግ ማለት ከ8 ሰዓት በላይ ጾመን ቼክ የምናደርግበት ቴስት ነው። የስኳር መጠን ቼክ የምናደርግበት ነው። ራንደም ደግሞ እንዲሁም አት ኤኒ ታይም ያለው የስኳር መጠናችን እንዲሁም ደግሞ ኦራል ግሉኮዝ ቶለራንስ ቴስት ደግሞ ስፔሲፊክ የሆነ ስታንዳርድ ኦራል ግሉኮዝ ሶሉሽን ተሰጥቶን አፍተር 2 ሃወር ያለው የግሉኮዝ ወይም የስኳር መጠኑን መለካት ማለት ነው። ከነዚህ አንዱ ተጠቅመን የስኳራችን ለበል ማወቅ እንችላለን ማለት ነው። ስለዚህ በአጠቃላይ ስኳር መብዛትም እንዲሁም ማነስም የለበትም ማለት ነው። ሲበዛ ሃይፐርግላይሴሚያ እንለዋለን። በደም ውስጥ የስኳር መጠን መብዛት ነው። ይህ ደግሞ እንደ ዲያቤትስ ወይም ስኳር በሽታ ሊገጥም ይችላል። ሃይፖግላይሴሚያ ስንል ደግሞ የግሉኮዝ ቁጥሩ ወይም ኮንሰንትሬሽኑ ሲያንስ ነው። ይህ ደግሞ እንደ ራሳችን ሉዝ ልናደርግ እንችላለን።
የማዘርስም ወይ ፌንት ልናደርግ እንችላለን ማለት ነው። ስለዚህ በቂ የሆነ ኢነርጂ ሶርስ አይኖረንም ማለት ነው። ምክንያቱም ስኳር ሜን ሶርስ ፎር ኢነርጂ ስለሆነ ማለት ነው። ሶስተኛው ቴስት ደግሞ ሊፒድ ፕሮፋይል ወይም የስብ ቴስት የምንለው ነው። ይህ ደግሞ በሰውነታችን ያለው የስብ መጠን ለመለካት ያስችለናል። ስብ በኖርማል መጠኑ ወይም የሚፈለገው መጠን ላይ ሲሆን በጣም ጠቃሚ ነው። ማለትም ስብ ጉበት ውስጥ ነው በአብዛኛው የሚመረተው። ስለዚህ እንደ ሰውነታችን ያለው ቴምፕሬቸር ቦዲ ቴምፕሬቸር ሜንቴን እንዲሆን ለኢነርጂ ሶርስ ወይ ለኃይል እንዲሁም ደግሞ ለተለያዩ ሆርሞኖች እንዲመረቱና ቫይታሚኖች አብዞርብ እንዲሆኑ እንደ ቫይታሚን ኤ፣ ዲ፣ ኢ አብዞርብ እንዲሆኑ የሚያስችል ነው። ስለዚህ ይህ በኖርማል መጠን ሲሆን ነው። ነገር ግን ሲበዛ ግን እንደ ሄርት ወይም ደግሞ የልብ ኬዝ ወይም የልብ ችግር ሊያመጣ ይችላል ማለት ነው። ስለዚህ እነዚህ እንደ ኮሌስትሮል፣ ትራይግላይሰራይድ እና ኤችዲኤል እንዲሁም ደግሞ ኤልዲኤል የሚባሉትን በመለካት የስብ ያለው መጠን በሰውነታችን ማወቅ እንችላለን። አራተኛው ቴስት ዩሪናላይሲስ ይባላል። ይህ ቴስት ብዙ ጊዜ የሚታዘዘው ሽንት ተጠቅመን በሽንት ውስጥ ያለው የተለያዩ ኬሚካሎች እንዲሁም ሴሎች እና ባክቴሪያዎች ካሉ ማየትን ነው። ይህ ደግሞ ብዙ ጊዜ የኪድኒ ወይም ደግሞ የኩላሊት ስታተሳችንን የምናውቅበት መንገድ ነው ማለት ነው። ስለዚህ ማይክሮስኮፒክ ቴስት እና እንዲሁም ኬሚካል ቴስት በማየት ብዙ ጊዜ ቼክ ማድረግ እንችላለን። ኬሚካል ኮምፖነንት ስንል ወይ ቴስት ስንል እንደ ግሉኮስ፣ ፕሮቲን፣ ኬቶን እንዲሁም ብሉሩቢን የሚባሉ ኬሚካል ሳብስታንሶችን ሜጀር በማድረግ ሽንታችን ውስጥ ያሉ መጠኑን ሜጀር በማድረግ የኩላሊታችን ስታተስ ቼክ የምናደርግበት መንገድ ነው። ስለዚህ እንደ ግሉኮስ፣ ፕሮቲን የመሳሰሉ ኬሚካሎች ሰውነታችን ውስጥ ጠቃሚ ናቸው፣ መውጣት የለባቸውም። ነገር ግን ኩላሊታችን ችግር ሲኖረው ወይም ደግሞ አፌክትድ ሲሆን እነዚህ ሳብስታንሶች በቀላሉ ዩሪን ውስጥ ሊወጡ ይችላሉ፣ ከዩሪን ከሽንት ጋር አብሮ ማለት ነው። ስለዚህ እነዚህን በመለካት ኩላሊታችን በጥሩ ሁኔታ ነው ያለው ወይስ ተጎድቷል ወይስ ችግር አለ የሚለውን ለማየት ያስችለናል። እንዲሁም ኬቶንስ የምንላቸው ደግሞ ታይፕ 1 ዲያቤትስ የምንለው ወይም ስኳር በሽታ ሁለት አይነት አለው። ስለዚህ ይህ ደግሞ ስኳሩ ከሚፈለገው መጠን በላይ ሲሆንና ይህ ስኳር ደግሞ ደም ውስጥ ብቻ ሲኖር ወደ ሌሎች ኦርጋኖች ዲስትሪቢዩት ሳይሆን ይቀርና ስለዚህ ቦዲያችን ለኤነርጂ ሶርስ እንደ ፋቲ አሲዶች ይጠቀምና ከዚህ ፋቲ አሲዶች ደግሞ አሲዶችን ፕሮዲስ ይሆናሉ፣ እነዚህ ኬቶን የሚባሉት ማለት ነው። ስለዚህ ይህ ደግሞ ያለው የስኳሩ ፕሮግረስ ቼክ የምናደርግበት ነው ማለት ነው፣ ኬቶን ሜጀር በማድረግ እንዲሁም ብሉሩቢን ደግሞ ብዙ ጊዜ ብሉሩቢን ኤጅድ አርቢሲ ወይም ደግሞ 3 ወር የሆናቸውን አርቢሲዎችን ከሰውነታችን በብሉሩቢን መልክ ነው የሚወገዱት። ስለዚህ የዚህ ብሉሩቢን የተወሰነ ፓርቱ 15% በሽንት መልክ ነው የሚወገደው ማለት ነው። ስለዚህ የዚህ ብሉሩቢን ኮንሰንትሬሽኑ ሲበዛ ከሽንት ጋር አብሮ ሊሄድ ይችላል ማለት ነው። ብዙ ብሉሩቢን ሽንት ላይ ሊኖር ይችላል። ስለዚህ ይህ ደግሞ ይህንን በመለካት ልናቅ እንችላለን። ማይክሮስኮፒክ የምንለው ደግሞ እንደ ሴሎች እንደ አርቢሲ ዛት ሚንስ ቀይ የደም ሴል እና እንዲሁም ደግሞ ነጭ የደም ሴል በመለካት እንዲሁም ደግሞ ባክቴሪያዎችን በማየት ያለው አጠቃላይ ኢንፌክሽን በኩላሊት ቲዩብል ላይ ኢንፌክሽን እና እንዲሁም የኩላሊት አጠቃላይ ችግርን አሰስ የምናደርግበት መንገድ ነው ማለት ነው። አምስተኛውና የመጨረሻው ደግሞ ሊቨር ፋንክሽን ቴስት እንለዋለን። ይህ ደግሞ የጉበታችን ሁኔታ ቼክ የምናደርግበት መንገድ ነው። ስለዚህ ሊቨር ወይም ጉበት ብዙ ስራ አለው። ላይክ እንደ ፕሮቲን የመሳሰሉትን ለማምረት እንዲሁም ደግሞ እንደ ኤንዛይሞች ኢምፖርታንት የሆኑ ኤንዛይሞችን ያመርታል። እንዲሁም ደግሞ እንደ ሐሞትን ወይም ባይልን ፕሮዲስ ያደርጋል። እንዲሁም የተለያዩ ዲቶክሲፊኬሽን ማለት እንደ ድራግ መድኃኒቶች አልኮልን ከሰውነታችን ዲቶክሲፍ አድርጎ የሚያስወግድልን ጉበት ነው ማለት ነው። ስለዚህ እነዚህን የጉበት ስራ በትክክል እየሰራ ነው አይደለም የሚለው ቼክ የምናደርግበት ቴስቶችን በመስራት የጉበታችን ሁኔታ ቼክ ማድረግ እንችላለን። ለምሳሌ ኤኤስቲ፣ ኤኤልቲ እና ኤልፒ የሚባሉ እነዚህ ኤንዛይሞች ናቸው በጉበት የሚመረቱ ማለት ነው። ኤስቲ እና ኤልቲ የሊቨር ወይም ደግሞ የጉበት ሁኔታ ዳሜጅድ ሲሆን ወይም ኢንፍላሜሽን ወይም ኢንፌክትድ ሲሆን እነዚህ ኤስቲ እና ኤልቲ የሚባሉት መጠናቸው በደም ውስጥ ይበዛል ማለት ነው። ስለዚህ እነሱን በመለካት ሊቨር ተጎድተዋል ወይስ አልተጎዳም የሚለው ማየት ይቻላል። እንደ ቫይራል ሄፓታይትስ ብዙ ጊዜ ከወዛቸው ቫይራል ሄፓታይትስ ላይክ ሄፓታይትስ ቢ፣ ሄፓታይትስ ሲ የነዚህ ኤስቲ እና ኤልቲ ኤንዛይም መጠናቸው እንዲበዛ ያደርጋቸዋል። ከዚህ ውጪ ሲሮሲስ የሚባለው ኬዝ ኤስቲ ኤልቲ እንዲጨምር ያደርጓል ማለት ነው። እነሱን በመለካት ልናቅ እንችላለን የጉበታችን ሁኔታ። እንዲሁም ደግሞ አልካላይን ፎስፋቴዝ የምንለው ነው። ይህ ደግሞ
የሐሞት ወይም ደግሞ የባይል ፍሎውን ቼክ የምናደርግበት ነው። ባይል ወይም ሐሞት ሊቨር ናት ፕሮዲስ የምታደርገው። ፕሮዲስ ከሆነ በኋላ ደግሞ ከሊቨር ወደ ኢንተስታይን መግባት አለበት፣ ትራንስፖርት መሆን አለበት። ምክንያቱም የሐሞት ወይም ባይል ጥቅሙ ደግሞ ለዳይጀሽን ነው። ስፔሻሊ ደግሞ ለፋቲ የሆኑ ሶሶችን ዳይጀስት እንዲሆን ነው የሚያግዘን። ስለዚህ የነዚህ ፍሎው የሐሞት ፍሎው ከሊቨር ወደ ኢንተስታይን ኦብስትራክት የሚሆን ከሆነ ፍሎው የአልካላይን ፎስፋቴስ ኤንዛይም ይጨምራል። እሱን በመለካት የጉበት ሁኔታ ማወቅ ይቻላል። ሌላኛው ደግሞ ብሉሩቢን ነው። ብሉሩቢን ዌስት ፕሮዳክት ነው። አንድ አርቢሲ 3 ወር ነው የሚቆየው። ስለዚህ በየ3 ወር ላይ አርቢሲ ይመረታል ማለት ነው። ስለዚህ 3 ወር ሲሆነው ላይፍ ስፓን ወይም ደግሞ ኤጅድ ይሆናል ማለት ነው፣ ያረጃል ማለት ነው። እሱን ደግሞ ብሉሩቢን በባለው ሰብስታንስ መልክ ነው በሊቨር የሚወገደው ማለት ነው። ስለዚህ ይህ ሊቨር ከተጎዳችና አክቲቭ ካልሆነ የብሉሩቢን መጠኑ በብለድ ውስጥ ይጨምራል ማለት ነው። ስለዚህ እሱን በመለካት የጉበታችን ሁኔታ ማወቅ ይቻላል። እንዲሁም አልቡሚን ነው። አልቡሚን ፕሮቲን በሊቨር ውስጥ ነው የሚሰራው። ስለዚህ የዚህ አልቡሚን መጠኑ ካነሰ ክሮኒክ ሊቨር ዲዚዝ ሊሆን ይችላል ማለት ነው። ስለዚህ በበቂ ሁኔታ አልቡሚን ወይም ፕሮቲን ማምረት አልቻለችም ማለት ነው። ስለዚህ ችግር ስላለ ነው ማምረት ያልቻለችው ነው። ስለዚህ እነዚህን ቴስቶች በዋናነት በመለካት ያለው ሁኔታ ማወቅ እንችላለን ማለት ነው። ስለዚህ ለዛሬ እነዚህ ናቸው 5ቱ ኮመን ቴስቶች በላቦራቶሪ የሚሰሩት ማለት ነው። ለቀጣይ ሌላ አይነት ቪዲዮ ይዤ እመጣለሁ። ይህ ቪዲዮ ከወደዳችሁትና ተጨማሪ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የዚህ ቻናል አባል እንድትሆኑ እጠይቃችኋለሁ። አመሰግናለሁ።